الله أكبر الله أكبر ሰውነቴም እውነት አምላክነቴም እውነት ሰውነቴ እውነት ስሰደብ ስራብ ስጠማ ስወጣ ስወርድ ስገረፍ የምታይ አምላክነቴ እውነት ዲዳዎችን ሳናገር እውራንን ሳበራ ሽባዎችን ስተነጥር የምታይ ደንቆሮችን ይሰሙ ሳድግ የምታይ ሙታንን በስልጣኔ ማነሳቸው። አሁን ደግሞ እንደሰማችሁት የኢየሱስን ተአምራቶችን በመዘርዘር አምላክነቱን ያሳያል እያለን ነው። በመጀመሪያ ተአምራት በጠቅላላ የሚሰጡት ከፈጣሪ ነው እንጂ ተአምራቱን የሚፈጽመው ነብይ ወይም አካል ከራሱ የሚፈጽመው አይደለም። ይህንንም እውነታ ራሱ ኢየሱስን እንደማሳያነት በማቅረብ እንመለከት። ኢየሱስ የሚያደርጋቸው ተአምራት ሁሉ በፈጣሪው ስም እንጂ ከራሱ ምንም ማድረግ እንደማይችል ሲነግረን እንመለከታለን። ዮሐንስ ምዕራፍ 10 አንቀጽ 25 ላይ ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም፣ እኔ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል። እንዲሁም ዮሐንስ ምዕራፍ 5 አንቀጽ 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ይለናል። እንዴት አምላክ የሆነ አካል ከራሴ አንዳች ላደርግ አይቻለኝም? እንዴትስ አምላክ የሆነ አካል በሌላ ማንነትና ምንነት ስም ታምር ያደርጋል? በዚህም አያበቃም። ጭራሹኑ የሚያደርጋቸው ስራዎች ከፈጣሪ በጸጋ የታገኛቸው እንደሆኑና ለእርሱ መልእክተኝነትና ነብይነት ማስረጃ እንደሆኑ ይነግረናል። ዮሐንስ ምዕራፍ 5 አንቀጽ 36 ላይ አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንዳላከኝ ስለ እኔ ይመሰክራል ይለናል። እንዲሁም ምዕራፍ 11 አንቀጽ 42 ላይ እዛው ዮሐንስ አልዓዛርን ከሞት ካስነሳ በኋላ እንዲህ ያለ ሁልጊዜም እንደምትሰማኝ ያውቃለሁ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኳል። ኢየሱስ ያደረጋቸው ተአምራት እግዚአብሔር በኢየሱስ በኩል ያደረገው ተግባር ነው። የሐዋርያ ሥራ ምዕራፍ 2 አንቀጽ 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይለናል። ቁርአናችንን በምንመለከትበት ጊዜ ተአምር ከአላህ ለነቢያት የተሰጣቸው ስጦታ እንደሆነ ነው። ምዕራፍ 2 አንቀጽ 87 ላይ ሙሳንም መጽሐፍን በእርግጥ ሰጠነው፣ ከበኋላኛውም መልእክተኞችን አስከተልን፣ የማርያምንም ልጅ ኢሳን ግልጽ ተአምራቶችን ሰጠነው፣ በቅዱስ መንፈስም አበረታነው ነው የሚለን። ሌላው ትልቁ ስህተት ደግሞ በዚህ ቄስ አስተሳሰብ ላይ ተአምራት እንኳን አምላክነትን ማረጋገጫ ሊሆኑ ቀርቶ እውነተኛ ነቢያትንም እንኳን ብቻቸውን ማረጋገጫ ሊሆኑ አይችሉም። ምክንያቱም ተአምራቶችን የሚሰሩ የውሸት ነቢዮችም ሊፈጽሟቸው ስለሚችል ማለት ነው። ዘዳግም ምዕራፍ 13 አንቀጽ ከ1 እስከ 3 ስናየው እንዲህ ይላል፣ ነቢይ ወይም ህልም አላሚ ከመካከል ተነስቶ ምልክት ወይም ድንቅ አደርጋለሁ ቢልህ የተናገረውን ምልክት ወይም ድንቅ ቢፈጸም አንተ የማታውቃቸውንም ሌሎች አማልክት እናምልካቸው ቢልህ አምላካችሁ እግዚአብሔር በፍጹም ልባችሁና በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ህልም አላሚውን አትስማ። እንዲሁም ማርቆስ ምዕራፍ 13 አንቀጽ 2ን ብንመለከት ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውም የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅን ያደርጋሉ ይለናል። ከእስልምናም አንጻር ደጃል የመጨረሻው ቀን ሊቀርብ ሲል ሲመጣ እኔ ፈጣሪያችሁ ነኝ በማለት ብዙ ተአምራቶችን እንደሚያደርግ እናውቃለን። እንግዲህ እንደዚህ ቄስ ያሉ ሰዎች ተአምራቶችን የፈጣሪ ማሳያ አድርገው የሚቆጥሩ ከመጀመሪያዎቹ ተከታዮቹ ሊሆኑ እንደሚችሉ መገመት ያው ፋርፌችድ አይሆንም ማለት ነው። ይህንን ከተመለከትን ደግሞ በመጨረሻ እውን ኢየሱስ ሰራቸው ተብለው የተዘረገቡት ተአምራቶች ከሱ በፊት የመጡ ነብዮች አልሰሩትም ወይስ ሰርተውታል የሚለውን ደግሞ እንመልከት። ቄሱ ያነሳቸውን እንደ ማሳያነት ብንመለከት ኢየሱስ ለምጻሞችን ማንጻቱ ሉቃስ ምዕራፍ 17 ከአንቀጽ 12 እስከ 14 ተጽፎ እናገኘዋለን። ኤልሳዕም ለምጽ ሲያጸዳ እንደነበር ሁለተኛ ነገሥት ምዕራፍ 5 ከ7 እስከ 14 ተጽፎ እናገኘዋለን። እንዲሁም ኢየሱስ አይነ ስውሩን መፈወሱ ማርቆስ ምዕራፍ 10 ከ50 እስከ 52 ተጽፎ የምናገኘውን ኤልሳዕም አይነ ስውሩን ሲፈውስ ሁለተኛ ነገሥት ምዕራፍ 6 ከአንቀጽ 17 እስከ አንቀጽ 14 ተጽፎ እናገኘዋለን። ኢየሱስ ሙታንን ማስነሳቱ የዮሐንስ ወንጌል ምዕራፍ 11 ከ41 እስከ 44 ላይ ተጽፎ የምናገኘውን ኤልያስም ሙታንን ማስነሳቱ በአንደኛ ነገሥት ምዕራፍ 17 እስከ 19 እስከ 23 ላይ ተጽፎ እናገኘዋለን ማለት ነው። ስለዚህ እነዚህንም ሰዎች አሁን ተአምራትን መፈጸማቸው ፈጣሪ ሊያደርጋቸው ነው ማለት ነው። የዚህ ቄስ ሎጂክ ማለት ነው። ለዚህ እንቀጥላለን። የሚቀጥለውን ቪዲዮ ተመልክተን እንመለስ።